ያክብረን። በስመ አብ ወወልድ ወመንፈስ ቅዱስ ወይዳ አብርሃም የባረኩ ቅዱስ ቅዱስ ይባርክልን። አቡነ ዘበሰማይ በረከተ አብ ወወልድ ወመንፈስ ቅዱስ እኔ የምለው መምህር አንድ ጥያቄ ነበረ። ምንድነው? ምግብ ሲቀርብ በረከት ሲሰጠን በረከተ አብ ወልድ መንፈስ ቅዱስ ሲባል ምንድነው የምንመልሰው መልስ? በረከተ አብ ወልድ መንፈስ ቅዱስ ስትባሉና ስትሰጡ ወላጆች ስትሰጡ ይምጣ መንፈስ ቅዱስ ብላችሁ ትመልሳላችሁ ማለት ነው። ግን የሚሰጠን ከስርዓተ ቤተክርስቲያን አንጻር አስተምሮ ነው ወይስ ከልምድ የመጣ ነው? ኧረ ትልቅ ምስጢር ያለው ነው። በጣም ትልቅ ምስጢር አለው። አባቶቻችን የሚሰጡት በረከት ከምግብ በፊት የሚሰጡት ደረቅ እንጀራ አይደል ያልሽው? እሱ በጣም ትልቅ ምስጢር ያለው ነው። የዚህ ምስጢር ሀሳብ የሚገኘው መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ የሚገኝ ቃል አለ። ከዚያ ተነስተው አባቶቻችን ወንጌልን በተግባር ያስተምራሉ። እሱ ምንድን ነው የሚለው? ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ ሊሰቀል ጥቂት ቀናት ሲቀሩት ምግብ የፋሲካ ምግብ አድርጎ ነበረ እና ያን ጊዜ ምን አላቸው? እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አላቸው እና ደቀ መዛሙርቱ ተረበሹ። ማን ይሆን? እኔ ይሆን ተባባሉ እና በዚህ ሰዓት ጌታችን አምላካችን ኢየሱስ ክርስቶስ ይወደው የነበረ ደቀ መዝሙር ቅዱስ ዮሐንስ ወልደ ነጎድጓድ ቀርቦ እንዲጠይቀው ቅዱስ ጴጥሮስ ጠይቆታል። ቀረብና ጠይቀልን፣ ማን ነው ከኛ መካከል እንዴት ጌታን አሳልፎ ይሰጣል? የሚሰጠውስ ማን ነው? ይንገርህ። ፍቁረ ጊዜ ጌታችን ኢየሱስ ክርስቶስ ቅርብ ነበር ለጌታ። ስለዚህ ጠየቀው፣ ጌታ ሆይ ማን ነው ከኛ መካከል አንተን አሳልፎ የሚሰጥህ ማን ነው አለው። ከእናንተ መካከል አሳልፎ የሚሰጠኝማ እኔ ወጥ አጥቅሼ ከዚህ እንጀራ ወጥ አጥቅሼ የምሰጠው እርሱ አሳልፎ ይሰጠኛል አላቸው። ምን አጥቅሼ አላቸው? ወጥ አጥቅሶ ሰጠውና ይሁዳን ልክ አጥቅሶ ከሰጠው በኋላ ሂድና የምትወደውን ያሰብከውን ፈጽም አለ። ይሁዳ ከአይሁድ ጋር ተነጋግሮ ጌታን አሳልፎ ሊሰጣቸው ጨርሷል እና ስለዚህ ለይሁዳ የሰጠው ምን አድርጎ ነው? ወጥ አጥቅሶ። ስለዚህ እኛ የጌታ አማኞች እውነተኞቹ ደቀ መዛሙርት ስንሆን ደረቁን ጌታ ሰጥቶ ለደቀ መዛሙርቱ እንደሰጣቸው ደረቁን እንሰጣለን። ወጥ አጥቅሶ ግን የመጀመሪያው ቢሰጠው የይሁዳን ያስታውሳል ማለት ነው። ስለዚህ ወጥ አጥቅሶ መስጠት የመጀመሪያው ጉርሻ ወጥ አጥቅሶ መስጠት የይሁዳ ምሳሌ ይሆናል። ደረቁ የሚሰጡት ደግሞ የአማኞች ምሳሌ ይሆናል ማለት ነው። ስለዚህ አባቶቻችን ይህንን ሊያስተምሩበት የይሁዳንና የሐዋርያትን ደቀ መዛሙርቱን እምነት የይሁዳን ክደት የሐዋርያትን እምነት ሊያስተምሩበት ምግብ ከመብላታቸው በፊት ካህን ካለ ካህኑ በተለይ በካህናት ነው የሚሰጠው። ካህኑ ደረቅ እንጀራ ባርኮ ጸሎት አድርጎ ለደረቅ እንጀራ ቆርሶ በረከተ አብ ወልድ መንፈስ ቅዱስ እያለ ይሰጣል። የአብ የወልድ የመንፈስ ቅዱስ በረከት ይድረሳችሁ ነው። አሁን ይሄ በረከት ይሁዳን ልክ ጌታ ወጡን አጥቅሶ ሲሰጠው በይሁዳ ልብ ሰይጣን አደረበት ይላል። በይሁዳ ልብ ሰይጣን አደረበት ነው የሚለው። ስለዚህ አሁን ደረቁን የምታገኙ እናንተ በረከተ አብ ወልድ መንፈስ ቅዱስ የአብና የወልድ የመንፈስ ቅዱስን በረከት ታገኛላችሁ ሲል ካህኑ ያደርጋል። ስለዚህ አባቶቻችን በጣም አስገራሚ ነው። በነገራችን ላይ ቤተክርስቲያን አስተምህሮ የሚደረገው ነገር ሁሉ ልምድ ሳይሆን አስተምህሮ ነው። አባቶቻችን በተግባር ነው የሚያደርጉት ማለት ነው። ብዙ ነገር አለ ከተጠየቀ ወዳጆቻችን እንዲያውቁት ከተፈለገ ብዙ ነገር አለ ማለት ነው። መልካም። ግን እሺ ከካህናት ውጪ መስጠት ይችላል? ከካህናት ውጪ ከሆነ የሚሰጥበት መንገድ ይለያያል። ይሰጣል፣ ግን ምን ተብሎ ነው የሚሰጠው? በእንተ ማርያም በእንተ ኢየሱስ። ክህነት የሌለው ከሆነ በእንተ ማርያም በእንተ ኢየሱስ እያለ ይሰጣል። ካህን ከሆነ ግን ምንድን ነው የሚለው?
በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ነው የሚሰጠው። እሺ በእንተ ማርያም በእንተ ኢየሱስ ብሎ ካህን ሆኖ ሲሰጥ ምንድን ነው ምላሻችን? በእንተ ማርያም በእንተ ኢየሱስ ሲል ኢየሱስ ይስጥልኝ ማርያም ትስጥልኝ ይላል። እንደዛ ነው የሚባለው ማለት ነው። ስለዚህ ካህን ለምንድን ነው በረከተ አብ ወወልድ ወመንፈስ ቅዱስ የሚለው? ጥሩ እንትን ስለሆነ እናንሳው። በረከተ አብ ወወልድ ወመንፈስ ቅዱስ የሚለው ካህን እግዚአብሔር በካህን አድሮ ስለሚባረክ ነው በስልጣነ ክህነቱ። ምክንያቱም በኦሪት ዘፍጥረትም ምን ይላል? ሰዎች ያስባርካሉ እግዚአብሔር ይባርካል ይላል። ስለዚህ ትልልቅ ሰዎች አባቶች፣ ካህናት፣ ሐዋርያት ይባርካሉ፣ ያስባርካሉ። ማን ይባርክ እያሉ እግዚአብሔር ይባርክ፣ እግዚአብሔር ይቀድስህ፣ እግዚአብሔር ያንጻህ፣ እግዚአብሔር ፊቱን አብራለህ እያሉ ይባርካሉ። ይሄ የሚሰጠው ለካህናት ብቻ ስለሆነ እነሱ የሚሰጡት ነገር